ሰላም ሀባይብ እንዴት ናችሁ? የቱ ቤተሰቦቻችን ደህና ናችሁ ወይ? ዛሬ የቅዳሙ ውሏችን እኔና ማሚ ብሎግ ሰርተናል። ላይክ አድርጉልን ቪዲዮአችን፣ ቻናላችን ሰብስክራይብ አድርጉ። እናመሰግናለን። እና አሁን ማሚ ተኝታለች እዛ አረብያ ላይ እንደምታዩት። እንደተኛችልን ቤት አጸዳዳሁና ቡና ልናፈላ ነው። እሷ ከተነሳች እናቴ ጉድ ነው። የቡናውንም ታላጨማለኩ ታልቀዳው ካልደፋው ስለምትል እሷ ስተኛ እንደዚህ ያቺ የተለመደች ረከቦትና ጀበናችን አቀረብኳት። ከዛ ቃጤ ሰፍተን ነበረ። ፈንዲሻ ቆልቼ ቃጤዋ ላይ ያደረኩኝ። መብራቱን ሳላበራው ረስቸው ጨለመ። መብራት አላበራው ተኝታ ስለነበር ማሚ እዛ ጋሪው ላይ ተኝታለች። ከዛውን ከሰል እየለኮስኩ ነው። አጣልና ጨስ እዛ እንደዚህ አድርገን አጨስን እና አሁን ቡናችን ልንጠጣ ነው። ከቡና በኋላ ደግሞ ሀዲቃ ሄደን አሪፍ ብሎግ ሰርተናል፣ እናሳያችኋለን። እሱንም መጨረሻ ላይ ከቡናው ቀጥሎ እሱ ይመጣል። ላይክ አድርጉልን ቪዲዮአችን፣ ቻናላችን ሰብስክራይብ አድርጉ። እናመሰግናለን ውዶቼ ስለምታበረታቱን። አስተያየት ሀሳብም ካላችሁ ጻፉልን። እና አሁን ጀበናችን ቡናችንን ማፍልቻ ያመጣውኝ። ያው ጀበና የለንም እኛ ጀበና አልገዛንም። ማሚ ነው ዶንት ብሮክ ይዟል ወይ? ከዛ ቀራርቤ ከጨረስኩ በኋላ እንደዚህ አጫጭሼ አሁን ላይቭ ቲክቶክ ገባለሁ። ደግሞ ቡና እስከሚያበቃ ላይቭ ላይ አወራለሁ ከጓደኞቼ ጋር። ከዛ ማሚ ስትነሳ በኋላ ነው የምንሄደው። ዛሬ ቅዳሜ ስለሆነ ልጆች ምናምን ይመጣሉ። የሆነ ውሃ አለኛ አካባቢ ባህር አለ። እዛ ፀሐይ ስለሆነ ዛሬ ባህሩ ዳር ዳር ምናምን ደስ ይላል መዞር። እዛ ወክ እናደርጋለን። አሁን ዛሬ ፀሐይ ነው እኛ ጋር፣ ክረምቱ እያለቀ ስለሆነ አየሩ አሪፍ ነው። አሁን ላይቭ ገብቻለሁ። እንደምታዩት ላይቭ ገብቼ እየቀባጠርኩኝ ቡናዬን እያፈላሁ ነው። አሁን ማሚ ተነስታ ሄደናል ሀዲቃ። ያኔ እዚህ ሀዲቃ ምናምን እንደዚህ ልጅ መጫወቻ ምናምን የለውም። ጀስት ግን ይሄ ሳሩ ደስ ይላል። እንደዚህ ጭጫን መጣች ባባላ አርጋት ማሚም ደስ ብሏታል። እዛ ጭጫን ያየች ጊዜ በጣም ነው የምትፈራው። ጭጫ ምናምን ሸራሪት አትወድም። እንደዚህ እና ሸራሪት ስትፈራለች። እና አሁን ጭጫን አይታ በእግርሽ እርገጩ እያለች ነው። ፏፏሪው ጭጫ ነው ትጮሃለች። ሲያምር እንደምታዩት ያምራል። አሁን እኛ ጋር አበባ ምናምን እየፈካ ነው። አደይ አበባ አደይ ማለት ጊዜ ነው ማለት ነው። እኛ ጋር አበባ ምናምን ፍላወር የሚኖረው በዚህ ሰዓት ነው። እኛ ጋር መስከረም ላይ ምናምን አይኖርም። ይላይፋል ማሚ ሊቭ ወተር ዶንት ቁስ እና ከዛ እንደምታዩት ባህርም አለ። በባህሩ ዙሪያ ደግሞ ዳርዳሩ አረንጓዴ ሳር አለ። ሳሩ ደስ ይላል። በዚህ ዙሪያ ወክ አድርገን እና ማሚ መጣን። ውሃውም እንደምታዩት ኔቸር ውሃ ኖርማሊ ምናምን ሰው ሰራሽ ነው። እንዲሆንም አሪፍ ነው። ዛፎቹም እንደምታዩት በጋ ላይ ደግሞ ሙቀት ሲሆን እዚህ ዛፍ ውስጥ በጣም ብዙ ሰው በየዛፉ ስር ምናምን የሚሆነው። ዛፎቹ አሁን ቅጠሉ ረግፎ ነው በበረዶ ምናምን እንጂ አሁን በጋ ላይ ቅጠል ይኖራቸዋል ዛፎቹ። ድባብ አለው አሪፍ ድባብ። ግን እንትን የሚለው ነገር እዚህ ሀገር ውሻ በቃ ውሻ ይዘው ስለሚዞሩ ውሾቹ አራቸውን ያራሉ፣ ሽንታቸውን ይሸናሉ እና ንጹህ ስላልሆነ ይደብራቸዋል ለመቀመጥ ምናምን። በቃ የውሻር አይጠፋም። አሁን ይሄ ሳሩ እንዳለ የውሻር አለው ምናምን። ደግሞ ውሾቻቸው ሲያሩ አይጠርጉም፣ እንደዚሁ ጥለው ነው የሚሄዱት። እና በየዛፉ ስር አሁን በጋ ላይ ቁጭ ለማለት ንጹህ አይደለም፣ ይቀፋል እንጂ ሳሩ ምናምን ደስ ይል ነበረ። ያው ነጮች እንደምታውቁት ውሻ ነው የሚያረቡት። ሌላ ከብት፣ በግ፣ ፍየል ምናምን እንደኛ አያረቡም። አሁን ማሚ የምትያት እዚህ ጋር ቆማ አሁን ወዴት ልሂድ እያለች እያመነታኝ፣ ወደ ባህሩ ልሂድ ወይስ ወደ ኋላ ልመለስ፣ ምን ላድርግ እያለች እያሰበች ነው። ወዴት ልሂድ፣ ምን ላጥፋ እያለች ወደ ባህሩ መሄድ እዚያ ውሃ ወርጄ ላውካ ወይስ ወዴት ይሻላል? አይ ወደ ውሃው ብሄድ ይሻላል አለች። ግን ባህሩ በጣም ነው እኔ ራሱ አልቀርብም እንዳትበድቅብኝ እያሰበች እና እንደምታዩት
እንደዚህ ነበር የቅዳሜ ውሏችን። ከወደዳችሁ ሀሳብ አስተያየታችሁን ስጡን፣ ኮሜንት አድርጉልን። ከጠላችሁትም ያላችሁን ሀሳብ አስተያየት ስጡን፣ እንቀበላለን። ላይክ አድርጉልን፣ ኮሜንት ነው ቻናላችን ሰብስክራይብ አድርጉልን። ዳቦ ይዤላት ነበር ሰጥቻት እኔ ጥልያት ስሄድ ፈርዳ ማማ አየረች በኋላ እየሮጠች ነው። እንደምታዩት አበባዎቹ በጣም ደስ ይላሉ። ነጭ፣ ቢጫ አደይ አበባ እየፈካ ነው አሁን። እንደዚህ አበባዎቹ ላይ እኛ ሀገር ሆነ አሁን እዚህ ሳር ላይ ቁጭ ብላችሁ ምናምን ፈካ ብላችሁ የሆነ ምናምን አለ አይደል? አረብ ሀገር ለራሱ እንደዚህ ሳር ቦታ ላይ ቡና ጋህዋ ምናምን ይዞ ሄዶ ሰው እሁድ ቅዳሜ ምናምን ዊክንድ ሲሆን እዛ አንጥፎ እየቡና እየጠጡ እያሉ ፈታ ይላሉ። ግን እዚህ ለእንደዛ አይመችም። ቆሻሻ ስለሆነ ስታው ውሻር ምናምን ኖርማል ስለሆነ ስለማይጠፋ እዚህ ላይ ማንም ቁጭ ብሎ እንደ አረባ